ባለጸጋዋ ሴት እስካሁን ድረስ ማንንም ወንድ ነክታ አታውቅም ነበር። ስለዚህ እግዚአብሔር ባል እንድትመርጥ ወደ አውሮፕላን ማረፊያ መራት። በዚህ ቅጽበት አንድ ምስኪን ወጣት በደህንነት ፍተሻ ውስጥ እያለፈ ነበር። ድንገት የማስጠንቀቂያ ደወሉ ጮኸ። የጥበቃ ሰራተኞቹ ወዲያውኑ ከበቡት። ለምርመራ ልብሱን እንዲያወልቅ ማዘዙት። ልብሱን ሲያወልቅ ሰውነቱ በጠባሳ እየተሞላ መሆኑን ሁሉም ሰው ተመለከተ። በዚህ ጊዜ ባለጸጋዋ ሴት ወደፊት ቀረበች። እነዚያ ጠባሳዎች እጅግ ማራኪ እንደሆኑ አሰበች። ወዲያውኑ ባሏ እንዲሆን መረጠችው። ነገር ግን ሰውየው እምቢ አላች። እጮኛው እየጠበቀችው እንደሆነና ሊያገባ እየሄደ መሆኑን ነገራች። ይህንን ተናግሮ ዞር ብሎ ሄደ። ባለጸጋዋ ሴት በሰውየው እምቢተኝነት በጣም ተገረመች። ወዲያውኑ ረዳቷ የሰውየውን ማንነት እንድታውቅ አዘዘች። ሰውየው ወደ ሰርጉ ቦታ ተጣደፈ። ሰርጉ እዚያ ይካሄዳል ብሎ ሙሉ በሙሉ ጠብቆ ነበር። ነገር ግን እጮኛው ከመድረክ ላይ ከሌላ ወንድ ጋር እጅ ለእጅ ተያይዛ ቆማ አያት። ነገሩ የእጮኛውና የአንድ ባለ ሀብት ልጅ ሰርግ ሆኖ ተገኘ። እውነቱን ካወቀ በኋላ ሰውየው በቁጣ ተሞላ። ቡጢውን አነሳ። እጮኛውን ሊመታት ሲል ባለሀብቱ ወጣት ቀድሞ መታው። እንዲሁም የጥበቃ ሰራተኞቹ ወደ ውጭ እንዲያወጡ ታዘዘ። ሰውየው በእርግጥ ዋጋቸውን እንደሚያገኙ ረገማቸው። ይህንን የሰማው ባለሀብቱ ወጣት በዚያው ቅጽበት ሊቀጣው ወሰነ። ዱላ አንስቶ በሰውየው ራስ ላይ መታው። ሰውየው ሊወድቅ ሲል ባለጸጋዋ ሴት የሰርግ ልብስ ለብሳ ገባች። መጀመሪያ ሰውየውን ከመሬት ላይ ደግፋ አነሳችው። ከዚያም ባለሀብቱን ወጣት በጥፊ አጮለችው። ከዛም በታላቅ ድምፅ እንዲህ ብላ ጮኸች፣ ባሌን ማንም እንዲነካው አልፈቅድም።